እንግዲህ ፈጣሪ ይቀኛል ተስፋ እንጂ አሁን ስፈራ እስከ መቼ ነው ግን ያለችበትን ነገር ደብቀናት የምንኖረው? በቃ እኔ ከብዶኛል፣ በጣም ፈርቻለሁ። እናትና አባታችን በህይወት ቢኖሩ እኮ እንደዚህ ያልሆንለት ከሁላችን ነው የሚደግፈን ሰው ስላጣን እኮ ነው እንደዚህ የተጎዳን። እሱስ ልክ ነሽ፣ ግን እኔ አንድ ሀሳብ አለኝ። ምን? እስኪ ንገሪኝ። እሺ እህታችን ውጭ ወጥታ እንድትታከም ቦርዱ ወስኖ የለ። ስለዚህ ውጭ ወጥተን የሰው አይን ከምንለምነው ለምን እንደዚህ አናደርግም? እሺ ምን እናድርግ? ንገሪኝ እስኪ። ምን መሰለሽ እህታችን እያየናት ከምናጣ ለምን ከሀብታሞቹ ጋር እየተኛ የእህታችንን መታከማ ብር አንሞላው? ምን ማለት መተኛት ስትይ? አዎ እህቴ፣ ውሳኔ ልክ ነው። እህታችን ከምትሞትብን በቃ እንደዚህ እናድርግ ይሻላል እህቴ። ወይኔ እህታችን